Ay chun 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 makanise, chun 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 makanise. Daddy ma daddy wadi be, chun 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 makanise. Oh jaisin de jawani be. Morning, will you ulam mo tawag saan? ይመቸው 200 ብር ልግዛ። ለካ ጀለስ የሚያመቻቸው ለራሱ ነው። ገብቷል። ሊገዛው ነው ሊጠቀልለው ማለት ነው። የገመዷስ ምን ሆነች? አረ ጆሮ ላይ እንዳይፈነዳበት 200 ብር ቢሆን በርካሽም ቢሆን ጆሮ ላይ እንዳይፈነዳበት። አየሁ ጎንበስ ብዬ እንባዬን አፈሰስኩኝ፣ አንገቴን ደፋውኝ፣ መዓዛ ጠፋብኝ። ምን ነው ባልተፈጠርኩኝ፣ ፈጣሪ ሆይ እስቲ አንተ ማረን፣ ይቅር በለን፣ ምሕረትን ላክልን። አይበቃም ወይ ማሳል በዘርኩም ፈንታመን። እየሞከረ ነው ብዬዋለሁ። ግጥምን ያው እየሞከረ ነው። ሄሎ እማ። ወይ አባ እንዴት አደርሽ? አገባቡ ራሱ ሄሎ እማ እማ አንቺ ጀምሪ አባ አንተ ጀምሪ ያባሉ ነው የሚመስለው። ቁርስ በላሽ? አዎ በላሁ የኔ ጌታ። በላ አንተ? እኔማ አንቺ ሳትበይ ሳላረጋግጥማ አልበላም። ታውቂ የኔ ጌታ። ደግሞ ጸሎት ማድረግ እንዳይረሳ የኔ ጌታ። በቃ ቺቺ ፓርት ጣብ በጊዜ እንድትደርስ የታል ሰረገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ አዎ ምን ይሻላል ወይ ፈሰስም ተግበንም ቢስ ደግሞ እንደዛ ነው አይሁን ማለት ሳለሽበት ገስግሽ ገርሽ እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት እስምና የእናችንም ጉልበት ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሀብትሽ ቲዩብ ቤተሰቦች እንዴት ናችሁ? እንዴት ቆይታችኋል? እኔ ያለው ፈጣሪ ይመስገን። ሰሞኑ ያው ትንሽ ተጠፋፍተናል አውቃለሁኝ። ግን ያው የእናንተን ሀሳብ የእናንተን ኮሜንት በውስጥ መስመርም በኮሜንትም ብዙ ሀሳብ እየሰጣችሁ ነበረ። በዚህ ሀብትሽ በተለየ መልኩ በራስ ስራና እያላችሁ ሀሳብ ስትሰጡኝ ነበረ። ያንን ሀሳብ እያብላላው ቆየሁኝና ዛሬ ወደ እናንተ መጥቻለሁኝና ወደ እናንተ የመጣሁት ደግሞ በተለየ ቪዲዮ ነው። እንደተለመደው አከሌ እንደዚህ ሆነች እያለን አይደለም የምንመጣው። ከዚህ በኋላ በሀብትሽ ቲዩብ ዘና ፈታ ያደርጋሉ፣ እናንተን ያዝናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ከተለያዩ ሶሻል ሚዲያዎች የተሰበሰቡ ቪዲዮዎችን ሪያክት እናደርጋለን፣ አብረን እንስቃለን፣ አብረን ኮሜንት እናደርጋለን። ከእናንተ አንጻር፣ ከኔ አንጻር፣ ከማህበረሰቡ አንጻር እንተቻለን፣ እናመሰግናለን። የተለያዩ ሀሳቦችን የምንሰጥበት ቲዩብ ሆኗል ማለት ነው ሀብትሽ ቲዩብ ከዛሬ ጀምሮ። ይህ የሆነው ደግሞ በእናንተ ሀሳብና በእናንተ ኮሜንት እናንተ በምትሰጡኝ ነገር ብቻ ነው። የተለያዩ ሀሳቦችን የምናንሸራሽርበት፣ የምንስቅበት፣ የምንዝናናበት ቲዩብ ሆኗል ማለት ነው። ስለዚህ የእናንተን ሀሳብ ተቀብዬ እኔ በዚህ ቪዲዮ ስመጣ እናንተ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ለሰዎች እንዲደርስ እንድታደርጉልኝ እጠይቃችኋለሁ። ለዛሬ ከተለያዩ ሶሻል ሚዲያዎች ሰብስቤ ለእናንተ ቁም ነገር ያስጨብጣሉ፣ ያዝናናሉ፣ ለማህበረሰቡ ጥሩ መልእክት ያስተላልፋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ለመጀመሪያ ጊዜ እስኪ እንመልከት። ሀሳብ አስተያየቶቻችሁን እቀበላለሁ። ይህን አሻሽል ሀብትሽ እንደዚህ አድርግ በሉኝ። የእናንተን ሀሳብ እየተቀበልን አብረን እናድጋለን፣ አብረን እንዝናናለን፣ ፈታ ዘና እንላለን። ወደ ቪዲዮ። ቶክሲኩ ጀለስ፣ እስኪ ይህን ቪዲዮ እንመልከት። አብርሽ 2000 ብር የገዛኋት ኤርፓድ ይሻል
2,000 ብር 2,000 ብር ኤርፓድ ገዝቶ ለጓደኛው ፎርጅድ እኮ ነው። ኤርፓድ ገዝቶ ለጓደኛው እያሳየው ነው። ፎርጅድ እኮ ነው። ፎርጅድ አታለሉሽ። ፎርጅድ እናኔ ምን ደግሞ የገመዳ ተጠቀመም እንዴ? ቆይ አንተ ይሄ እኮ ይኸው እቺ በጣም ጽድት ያለች ኤርፎን 250 ብር አገዛም። ይሄን ሲጀምር ምን አውቆ ነው አሁን ከዚህ ወደ ስልክ የሚገናኝ ያለ ገመድ ያ ቴክኖሎጂ ነው። ስድስት እኮ ነው። ጠርጥር እንጂ የሆነ ልብስ የሚሆን ጫማ ምናምን ገዝተህ ቻይና ምናምን ይሄ እኮ ምናምን አገር ውስጥ እኮ የሚሰራው እዚህ እንትን ጋርመንት ምናምን የሆነ ጋር ምናምን ብለው የሚያጣጥሉብን ጓደኞች አሉ። እነዛ ቶክሲክ ጓደኞች እና እነሱን ነው የሚያሳየኝ። አይተዋል። ምን ይለዋል? እንዴት ምን አውቆ ነው ከዚህ የሚገናኘው? ይልቃል በአየር ላይ እንዴት ይገናኛል? 666 ነው እያሉ ነው እያጣጣለበት ማለት ነው። 666 እኮ ነው። ጠርጥር እንጂ ምን ማለት ነው? ምን የግቢ ተማሪ አይደለ ደግሞ ብላበት ብሩ ምንድነው? ይሄን የሚያክል ብር እዚህ ላይ የምታወጣው ቢሆን አፍጋኒስታን ሰምተሻላ? የሆነ ዜና የሆነ ልጅ ይሄን ገዝቶ ይመሳሰልልሻል ማለት ነው። ፈነዳበት ነው ላይ የጆሮ ካንሰር ታማሚ ነው። እና ምን ላድርገው? እሺ ማንም ማይሆን ታሪክ አይተዋል። አሁን እዚህ ጋር እንትን የቶክሲክ ጓደኞች ባህሪ ምንድነው? ማይሆን ታሪክ ይፈጥሩላል። ልክ ሆረር ፊልም የሚመስል ማለት ነው። ምን ይለዋል? ጆሮ ፈነዳ፣ የጆሮ ካንሰር ያዘው፣ ጆሮ ላይ ፈነዳ ምናምን እንትን ይለዋል። ምንም አፕሪሼት ማድረግ ይሄ ማበረታታት እንደ የሚገርም ዕቃ ምናምን ማለት የለም። እንደዛ የሚሉ ጓደኞች የሉም ማለት አይደለም። አሉ፣ ብዙ ጓደኞች አሉ በጣም አፕሪሼት የሚያደርጉ ዕቃ ስንገዛ ዕቃ ስናሳያቸው ምናምን የሆነ ነገር ይዘን እንትን ስንል ባይሆን እንኳ መጥፎ እንኳ ቢሆን አሪፍ ነው በጣም አሪፍ ነው ግን ምናምን ብለው እንትን የሚናገሩ አሉ፣ እውነቱን የሚናገሩ ማለት ነው። ግን ቶክሲኮቹ ግን እንደዚህ ናቸው። በደንብ ነው ያሳየን ልጁና ይመቸው እና የግቢ ተማሪ ከሆንክ ደግሞ ብላበት። እዚህ ላይ እስማማለሁ። የግቢ ተማሪ ከሆንክ ዝም ብለህ ብላበት። 2,000 ብር አወጣ አትግዛ። እስኪ ነው ያበተለው የጆሮ ካንሰር ታማሚ ነው። እና ምን ላድርገው? እሺ ማንም አይገዛም። አሁን 2,000 ብር 200 ብር ግዛ ነው። ይመቸው 200 ብር ልግዛ። ለካ ጀለስ የሚያመቻቸው ለራሱ ነው። ገብቷል። ሊገዛው ነው ሊጠቀልለው ማለት ነው። የገመዷስ ምን ሆነች? አረ ጆሮ ላይ እንዳይፈነዳበት 200 ብርም ቢሆን በርካሽም ቢሆን ጆሮ ላይ እንዳይፈነዳበት ጀለሰ። በጣም እስኪ የእናንተን ቶክሲክ ጓደኞች፣ አብዛኞቻችን ቶክሲክ ጓደኞች አሉ ይኖሩናል በህይወታችን እና እስኪ የእናንተን ቶክሲክ ጓደኞች የመጀመሪያ ስማቸውን ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮችን የሚሆነው ግጥም ነው። ግጥም እስኪ ያበደ ግጥም ነው። መንግስት እንደሌለ አመንኩኝ፣ አሁንስ በቃኝ መረረኝ፣ አመመኝ ሰለቸኝ። ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር፣ አሁን በደም ተጨማልቆ አየሁ ጎንበስ ብዬ፣ እንባዬን አፈሰስኩኝ አንገቴን ደፋውኝ፣ መዓዛ ጠፋብኝ፣ ምነው ባልተፈጠርኩኝ። ፈጣሪ ሆይ እስቲ አንተ ማረን፣ ይቅር በለን፣ ምሕረትን ላክልን። አይበቃም ወይ ማሳል በዘር ጉንፋን ታመን። አሜን። ንገሩት ለዛ ሰው ዞግ ላወረው፣ ወየውለት የእናቶች እንባ የአባቶች እንባ የንጹሐን ደም ጎርፍ ሆኖ ቢወስደው ምን አለበት? ዋው እንትን ነው ማለት አደንቃለሁ። እንትኑ ለመግጠም የጣርከውን ጥረት አደንቃለሁ። ነገር ግን ይሄ በዘር ጉንፋን ታመን አስታውሳለሁ። የቴዲ ዘፈን ነው። ከቴዲ ዘፈን ውስጥ የተወሰደ ግጥም ነው። በዘር ጉንፋን ታመን በዘውግ የታጠረ ምናምን አይ ቲንክ መስኪ ግጥም ላይ ሀሳብ ስጡበት። እኔ እየሞከረ ነው ብዬዋለሁ። ግጥምን ያው እየሞከረ ነው። ምክንያቱም አፕሪሼት ማድረግ አለብን። ለመግጠም እየሞከረ ነው። ቀጣይ በተሻለ ነገር እንደሚመጣ ተስፋ አደርጋለሁ እና ስለወደድኩት ነው። እስኪ እናንተ የተመቻችሁን ከግጥሙ የተመቻችሁን ፓርት እኔ በዘር ጉንፋን ታመን የምትለዋ
ተመችታኛለች። እናንተ የተመቻችሁን ጻፉልኝ። ወደ ቀጣይ ቪዲዮ ሂድ። ኦኬ ሃው ቱ ቢ ኮንፊደንት በራስ መተማመን ሃው ቱ ቢ ኮንፊደንት ባይዘው ይቺ ልጅ በጣም ነው የምትመቸኝ። ምንድን ነው የሚመቸኝ? ኮንፊደንሷ። እኔ የእውነት ማለት ነው ማርያምን የዚችን ልጅ ቪዲዮ እንዳለ ከመጀመሪያ ጀምረ አይቼዋለሁ። ደጋግሜ እያየሁት ነበርና የምር ኔክስት አዶናይ የምትሆነው ይቺ ልጅ ነች፣ በደንብ ጠንክራ ከሰራች። ምክንያቱም ኮንፊደንሷ በጣም የሚገርም ነው። አሁን ሃው ቱ ቢ ኮንፊደንት የሚለውን ፓራግራፉ ስትሰራ ምንም የምትፈራው ነገር የለም። ቪዲዮዋን ታስቀምጣለች ምናምን እና ተማር እንግሊዝኛ ሞክር እንትን በል እና ማንንም አትሰማም። ኮንፊደንሷ በጣም ይለያል። እኔ በጣም ነው የወደድኳት እና እስኪ ይህን ቪዲዮ ለእናንተ ጋብዛችኋለሁ። በጣም እውላት የምር ሃው ቱ ቢ ኮንፊደንት የምሯን ነው። እንዴት ኮንፊደንስ እንደምታዳብሩ ምናምን ነው በደንብ ነው የምትነግረው እዚህ ላይ እና ወድጄዋለሁ። እስኪ እናያለን። ኦኬ ሃው ቱ ቢ ኮንፊደንት በራስ መተማመን እንዴት እንችል። በራስ መተማመን ድርጊት ነው። ኮንፊደንስ አክሽን፣ ዕለታዊ ግቦችን ማውጣት፣ በጣም ትንሽ ግን በሚገባ በጠንካራ ሁኔታ ማሳካት። ኤግዛምፕል ክላስ ውስጥ እጅ አውጥቶ ጥያቄ መመለስ ወይም መጠየቅ ኤቭሪ ሲንግል ዴይ። ዛት ሚንስ ሙቭመንት ይቀየራል። ሙቭመንት ኢት ዊል ቢ ኮንፊደንስ። movement it will be confidence. You have any question? ጥያቄ አለ? Thank you very much. ጥያቄ ከሌለ ሁላችሁም ኮፒ ሊንክ እያደረጋችሁ ያ ኮፒ ሊንክ ሁላችሁም ኮፒ ሊንክ እያደረጋችሁ Thank you very much. እንመልከት። ኔክስት ቪዲዮአችን የሚሆነው ኒው ካፕልስ ቢ ላይክ። ሄሎ እማ። ወይ አባ እንዴት አደርሽ? አገባቡ ራሱ ሄሎ እማ አንቺ ጀምሪ አባ እንተ ጀምር ምናምን ሊባባሉ ነው የሚመስለው። እና ኒው ካፕልስ አዳዲስ ጥንዶች እንዴት አክት እንደሚያደርጉ አብዛኞቻችን የሆነ ልክ መጀመሪያ አካባቢ ሴቶችን ቺኮችን ስንተዋወቅ ወንድም ሴትም ስንሆን የምናደርጋቸው አክሽኖች አሉ እና እንደዛ ነው። ሄሎ አባ ምናምን ብሎ ተመችቶኛል። ሄሎ እማ። ወይ አባ እንዴት አደርሽ? ይመስገን። ደህና አደርክ አንተ? እኔ እግዚአብሔር ይመስገን ደህና አድሬያለሁ። ቁርስ በላሽ? አዎ በላሁ የኔ ጌታ። በላ አንተ? እኔማ አንቺ ሳትበይ ሳላረጋግጥማ አልበላም። ታውቂ የኔ ጌታ። ደግሞ ጸሎት ማድረግ እንዳይረሳ የኔ ጌታ። በቃ ቺቺ ፓርት ታብ አረጋግጥማ አልበላም። ታውቂ የኔ ጌታ። ደግሞ ጸሎት ማድረግ እንዳይረሳ እሺ። ፍቅራችን ዘለቄታ ይኖረው ዘንድ እንዲሁም ቀጣይነትም ደግሞ ይኖረው ዘንድ። ልክ ነህ። ጸሎት የሁሉ ነገር ምሰሶ ነው። ጸሎት ማድረግ እንዳይረሳ ፍቅራችን ዘለቄታ ይኖረው ዘንድ ፎርማል ለመሆንም ይሞክራል ይሆንና ያ የይቺ አዲስ ፍቅር ናት። አዲስ ፍቅር ምንድነው ያመናቅር ነው የሚባለው እንደ ሀገራችን። ግን እነዚህ ደግሞ በጣም በቃ ያሞላቅቅ ብለናል። አዲስ ፍቅር ያሞላቅቅ። እስኪ ቤት ባይመጣም የሆነ ትንሽ ሴንስ ዘለቄታ ይኖረው ዘንድ እንዲሁም ቀጣይነትም ደግሞ ይኖረው ዘንድ። ልክ ነህ። ጸሎት የሁሉ ነገር ምሰሶ ነው። ልክ ነሽ። ደግሞ ካልጸለይን እንደሚጠወልግ አበባ ነን። ደግሞ ልነግርሽ የምፈልገው ነገር ይኸው፣ ምንም አይነት ነገር ቢቸግርሽ፣ ቢከፋሽ፣ ብቸኝነት ቢሰማሽ ሁሌም ከጎንሽ ነኝ። ይህን ፈጽሞ እንዳትረሽ የኔ አባት። እውነት እኔ አንተን ስላለኝ እድለኛ ነኝ። እድለኛው እኔ ነኝ፣ አትሳሳች። ኖ እኔ ነኝ እድለኛ። በቃ አንተን ካገኘው ጀምሮ ህይወቴ ተቃና። እናቴ በቃ ከማንም ከምንም በላይ አፈቅርሃለሁ። እውነት እኔ ህብለ ሰረሰሪ እስኪቃጠል ድረስ ነው ማለትሽ። አመሰግናለሁ የኔ ጌታ ስለ ሁሉ ነገር። እስኪ ፕሊዝ ህብለ ሰረሰሪ እስኪቃጠል። ህብለ ሰረሰር ምንድን ነው? እስኪ ህብለ ሰረሰር ምንድን ነው? ህብለ ሰረሰር የምታውቁ ሰዎች ኮሜንት አድርጉልኝ። ህብለ ሰረሰሪ ዋው አገላለጽ ባይዘው ይሄ የሁላችንም ታሪክ ነው። ሁላችንም እንደዚህ አክት አድርገናል። የመጀመሪያ ሰሞን ማለት ነው። በቃ ምሳም ደግሞ ከ5 ደቂቃ በኋላ ደውዬ ቼክ አደርግሻለሁ። እሺ አንተን ደግሞ ቁርስ ብላ። እሺ ቻው። እና ብዙዎቻችን እንደዚህ በዚህ ያለፍን ይመስለኛል አብዛኞቻችን። ምክንያቱም ምንድነው እንትን
ይሄ የመጀመሪያ አካባቢ ምናምን ፍቅር ይዘን ወይ ደግሞ በቃ በጣም የተሸነፍን የመሰለን ሰሞን ምን እናደርጋለን? በቃ እንደዚህ ቼክ እንደራረጋለን እየደወልን ምሳ በላሽ፣ ቁርስ በላሽ፣ ራት በላሽ። እኔ የህብለ ሰረሰሯ ብቻ ነው ትንሽ እንትን ያለችኝ። የህብለ ሰረሰሬን እኔ እንትን ብዬ አላውቅም። የህብለ ሰረሰሯ ብቻ ነች ያልተገለጠችልኝ። እስኪ እሷን እንዳልኳችሁ ኮሜንት ላይ ቀጣይ ቪዲዮችን በዚህ ጾም ምግብ ለማዘዝ ያለሁበት ሁኔታ ነው። እስኪ በዚህ ጾም ምግብ ለማዘዝ ያለሁበት ሁኔታ ሄሎ። አዎ አንድ ሽሮ። አዎ ሽሮ ፈሰስ ይሁን እንዴ? ፈሰስ በቃ እሺ። ፈሰስ እንትን ወፍራም እንትን ተጋቢ ነው። አዎ ወፍራም ነው አይደል? ወፍራም ነው። ይተግብን ይሆን? ተጋቢ ነው ይሻላል። አዎ ይተግብን። አዎ ምን ይሻላል? ይተግብን ደስ ይላል። የሆነ ጠርፈ ተጋቢ ነው ምናምን ነው አራዝመ ከመጣራ ይተግብን። ተገበነ ተጋቢ ነው። በጣም ጥሩ ተገበነ። እስኪ ይተግብን ወይ ወፍራሙ ምናምን ብሎ መግለጽ ሲንትን ሲለው ይተግብን ወይ ያላል። እስኪ ይተግብን። አዎ ምን ይሻላል? ወይ ፈሰስም ተግበንም ቢስ ደግሞ እንደዛ ነው። አይሆንም አይደል? እንደዛ እስኪ አንቺ ምን ትያለሽ? ምን ይሁን? ፈሰስ ይሁን ማለት ሀሳብ ስጪው። ፈሰስ ተግበንም ቢልስ የሆነ ሀፋፍ ነገር ማለት ነው። እስኪ ሀሳብ ስጪው አንቺ። የምግብ ቤቷን ሴትዮ መሰለኝ ፈሰስም ተግበንም ቢልስ ያላት እቺ ነው ልጅ ያለው። ፈሰስም ተግበንም ቢልስ ደግሞ እንደዛ ነው። አይሆንም አይደል? እንደዛ እስኪ አንቺ ምን ትያለሽ? ሀሳብ ስጪው። ፈሰስ ይሁን ተግበን ይበል። በቃ ይተግብን። ተጋቢ ነው ማለት ነው። አዎ በቃ ተግበን ይበል። ወፈር ነው አይደለ? በቃ ፈሰስ በቃ ፈሰስ ይሁን። በቃ ፈሰስ ይሁን። በቃ ፈሰስ ይሁን። በቃ ፈሰስ ይሁን። መጨረሻ ምን አስጨነቀው እንዴ? ተግበን ይበል ፈሰስ ይበል እያለ ከሚጨነቅ በቃ መጨረሻ ላይ ወሰነ። ታውቃለህ? ይተግብን በልልኝ። ዋው ኔክስት ቪዲዮአችን አዲስ አበባ ላይ እንዴት አይነት ጥበብ የተሞላበት ብዙ ጊዜ እንደዚህ አይነት ታሪኮች በጽሁፍም በምናምን አይተን እናውቃለን። የሆነ ሳክሳም ሰዎችን እንዴት ነው በምን አይነት መልኩ ነው መመልከት ያለብን? በጣም ሳክሳም ሰዎች አሉ፣ በጣም ጉረኞች ሰዎች። እስኪ ጉራቸውን ተጠቅመው ምን እንደሚያደርጉ አዲስ አበባ ላይ ጉራቸውን ተጠቅመው ምን እንደሚያደርጉ እናያለን። ይሄ ለሁላችንም ማስጠንቀቂያ ስለሆነ ማለት ነው። ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ኤርፖርት ነውና ልሄድ ነው ኤርፖርት። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ይሁንልህ ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም ወንድሜ። እኔ አሜሪካ ነው የምሄደው፣ ፍላይት አለብኝ በጣም። ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው የሚቀጠረው? ባለራይዱ ምንድነው ላፕቶፕ የሚያቀብለው ሰው እንዳለ ነው ያስበው እና ቦርሳው ላይ ላፕቶፕ እንዳለ ነው። በቃ ላፕቶፕ አለ ማለት ነው። አስበው። ፋይናል መጨረሻው እስከ መጨረሻው እንየውና እናወራበታለን ይሄን ጉዳይ። ብሮቹ ማይስተካከለው። ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ። ገና 21 ሰዓት ፕሌን ላይ እንደምቆይ ታውቂያለሽ። ማታም እንዲሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ በአንተ ስልክ ልደውልላት እባክህ። ምንድነው? ያው $1000 ይሆናል። አሁን ስልክ ምንድነው? ለዚህ ሰው የምትጠረጥሩ ታውቃለህ? ያጣጥልበት ምንድነው? መተማመን $1000 አይሆንም። ገብቷል። በቃ እሱ ዶላር አፍሶ ሊመጣ ነው። አሜሪካ ሊሄድ ነው። አይ ቲንክ ወይ ደርሶ የተመለሰ ሰው ነው ምናምን። በቃ ሳክስ ነው፣ እየሰከሰው ነው። ባላራይዱም የሆነ የማመን ነገር ይታይበታል። እስኪ ብቻ ለማንኛውም መጨረሻውን እንየው። መጨረሻው ምን ይሆን? ምናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አለቀ።
$1000 ይሆናል አሁን ይሄ ስልክ ምንድነው ለዚህ ሰው የምትጠረጥሩ ሀገር ይባል ምንድነው መተማመናችን የት ገባ ግን በጣም ነው የምታሳፍረው ምን ይላል አሜሪካ ነገር ሄደህ ታውቃለህ አይ አለቀ ዞር በልና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ መርመጥመጥ ውጪ ወጣ በሉ ምናምን እንደኛ እኔ ከዩኤን ከኤስኤስአር ከኤምኤስአር ከWFK WZW ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው የት ነው ያለሽው እኮ ነው ሰፈራችሁ ቆሜ የለ እንዴ ወረደ እሺ የቱ ጋር ነሽ እኔ እዛው ስፖርቱ ጋር ነው ያለሁት በዚህ አትታይኝም እኮ እንዴ ሄደ አያየሁት እንዴ አመለጠ ማለት ነው አየህ እንዴ ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ እና ጋይስ ምን ልላችሁ ፈልጌ ነው እውት አዲስ አበባ ውስጥ በጣም እንደዚህ አይነት ነገሮች እንደዚህ አይነት በጣም የተቀነባበሩ በጣም በቃ እንደ ፊልም የሚመስሉ የልጅነት ታሪኮች እየተሰሩ ነውና በጣም መጠንቀቅ አለባችሁ አብዛኞቻችሁ አዲስ አበባ በተለይ እንግዳ ከሆናችሁ ወይ ደግሞ አዲስ ጀማሪ ባለራይድ ከሆናችሁ ምናምን እንደዚህ አይነት ነገሮችን በጣም መጠንቀቅ አለባችሁ በቃ ሌላ ታሪክ ዝርፊያ ሌላ ታሪክ ገባል ማለት ነው አስበው አሁን ይሄ ሰውዬ ስልኩን ይዞበት ሄደ ሲፈትሽ ያለው መጋረጃ የሆነ ነገር ነውና በጣም ተጠንቀቁ ለማለት ነው ወደ ኔክስት ቪዲዮአችን እንሄዳለን ሸረሪት ማን ለማየው እጅጋየው አማን ነው እንዴት ነህ ሰላም ነው አሉልሽ ሳዲ ስማ ፈጣን ፓስፖርት አስወጣልኝ በእናትህ ምን ልነዳበት እኮ ነው አንተ ልነዳበት እኮ ነው አንተ እንፈልገው እባክሽ ከሀገር ልወጣ እናትዬ የምርህ ነው በምክንያት ባይ ቤት ያደራውን ድር አላየሽው እሱ ለምን እንደሚጠቅም ነግሬሻለሁ ያ ዝተስሎንክ ነው ለምን ይሆናል ያለሽ የሀገር ቢምቢ ይዝልኛል ማለት ነው ድሩ እና የሀገር ቢምቢ ሰብስቦ ሸረሪቷ ለካ እነሱን ቢምቢዎች እየመጣች ተበላቸዋለች እና ገበድ አልሆነችም እና ረጋታ ተኝቼ ምንድነው እላለሁ ለካ አንገቴ ስር ነድፋኛለች በእንትኗ ሸረሪቷ ሰምታብህ እንዳይሆን ሸረሪት ይነድፋል ከዛ ጠዋት እነሳለሁ ስፓይደርማን ሆኛለሁ እሺ የኔ ፒተር ጫንገር እና እዚህ ደግሞ ከተማ ለከተማ ምንም ፎቅ የለም እኛ ሰፈር እዛው ኒውዮርክ ወይ ደግሞ እንትን ሳን ፍራንሲስኮ ሄጂ እንትን ብንጆአጆ ይሻላል ብዬ ነው ጀለስ እዛ ሄዶ ሊዘል ነው እዚህ ህንፃ እዚህ ዎል ስትሪት የለም እዚህ ህንፃ የሆነ ቦታ የለም ከህንፃ ሊዘል ማለት ነው ሸረሪት እንትን ብሎ እንደ ስፓይደርማን ሊቀየር ማለት ነው እሺ ቀጥል እሺ ወርክ ወይ ደግሞ እንትን ሳን ፍራንሲስኮ ሄጂ እንትን ብንጆአጆ ይሻላል ብዬ ነው አንተንማ ቶሎ መሸኘት ነው ከዚህ ሀገር በቃ ፈልግልኝ ዝም ብለሽ ፈጣናል ቶሎ መሸኘት ነው ሲጀምር እንደዚህ አይነቱን ቶሎ ከሀገር ላጥ ብሎ እዛው ኒውዮርክ ምናምን ሳን ፍራንሲስኮ እየተንጆአጀበ እየተንጠለጠለ ምናምን እንትን ይበል ይሄ ኢማጂነሪ የሆነ እንትን ኢሉዥን ውስጥ ነው ሰው አብዛኛው ሰው አሁን ላይ ያለ ሰው ማለት ነው ኢሉዥን ውስጥ ነው በቃ የሆኑ ነገሮች ይፈጥራል ከዛ አስበው ጓደኛውን ደውሎ ለማወዛገብ ሲል የጓደኛው መልስ ተመችቶኛል አንተን ቶሎ መሸኘት ነው ብሏል ቶሎ ሸኘው ቴንኪው በጣም ተመችቶኛል ቀጣዩን እስኪ ቀጣይ ቪዲዮ እኔ ለብርዝና የድሃ ከሆንክና የድሃ ልጅ ከሆንክ ድህነትና ሴት አብረው አይሄዱም ድህነትና ሴት አብረው አይሄዱም ወላሂ ላዚም አስረግጬ ነው የምነግርህ ድሃ ሆነ አስበው እንግዲህ ድሃ ሆነ የድሃ ልጅ ሆነ ምናምን ላይፍ ስታይልን ኑሮን ሳታስተካክል በህይወት አንድ ነገር ጠብ ሳይል ምናምን ሴት የሚያምርህ ቂጥ የምታማርጥ ከሆነ የእንትናማ ወይኔ የእንትና ዳሌ ምናምን የምትል አይነት ሰው ከሆንክ አይን ቢጠፋ ይሻላል ይሄንን ከምታይ የእውነቴን እኮ ነው የምነግርህ እንደዚህ የሚያምርህ ከሆነ አውዚ ቢላ ምን
ዳው እሻትልም እኮ ሲጀመር እሻትልም እኮ ከንቱ ልፋት ለምን ትለፋለህ? ራስን ለምን ታስገምታለህ? ቤተሰቦችን ለምን ታሰድባለህ? የከሌ ልጅ አረ እንደ እኛ እናቀውም እንደ እሱ እንዴት የኔን ልጅ ጠየቀ ብሎ ቤተሰቦችን ታሰድባለህ? ወጥረ ስራና ገንዘብ ያዝና ቤተሰቦችንም አኩራቸው፣ ለራስም ተለወጥ። የዛኔ ታኩራቸዋለህ። ምንም ራሷ ጠይቃ ምናምን መተህ ታገባለህ። በጣም ቴንኪው። በቃ ራሷ ጠይቃ መታ ታገባለህ። ምክንያቱም ምንድነው ጠንክረ ስራ። ወጣት ከሆንክ ጠንክረ ስራ። 20ዎች ውስጥ ከሆንክ በጣም ጠንክረ ህይወትህን ለመለወጥ ቤተሰብህን ለመለወጥ ስራ ነው በቃ መልእክቱ። ምንም አይደለም። አሁን ይሄ እንደዚህ ሴቷ ትፈልጋለች አትፈልግም የሚለው ነገር ትተን ወደ ቁም ነገሩ ስንሄድ ቁም ነገሩ ጠንክረ ስራ። እስከ 20 ዓመት ምናምን የድሃ ልጅ ምናምን ልትባል ትችላለህ። ከ20 ዓመትህ በኋላ እስከ 30ዎቹ ከ30ዎቹ ከተሻገርክ ድሃ ነው የምትባለው። ጠንክረ ካልሰራ ገንዘብ ሜክ ካላረክ ምናምን ድሃ ነው የምትባለው። ስለዚህ ጠንክረ ስራ እያለ ነው ወንድሜ። ይመቼ በጣም በቃ እንደዚህ አይነት ሰዎችን አንዳንዴ ከቲክቶክ ዓለም አንዳንዴ እንደዚህ አይነት ሰዎችን በቃ አፕሪሼት ማድረግ አለብን። ምክንያቱም ቁም ነገር ነው የሚነግሩን አንዳንዴ። ስለዚህ በጣም እንደውም ይሄ የዕለቱ መልእክት ብዬዋለሁ። የዕለቱ ቆንጆ መልእክት፣ የዕለቱ ያበደ መልእክት ነው። ለዛሬ ያዘጋጀንላችሁ ቪዲዮዎች እናንተን ያዝናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ቪዲዮዎች ይህን ይመስላሉ። ኔክስት በሌላ ቪዲዮ፣ በሌላ ቁም ነገር፣ በሌላ ምክር እስክንገናኝ የሀብትሽ ቲዩብን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ ባይ ባይ። Magani,